የካቲት 12 1929 ዓ.ም ሀገሬው ቀኑን ለማስታወስ አካፋው ሚካኤል በማለት ያስታውሰዋል። 30,000 ኢትዮጵያውያን የአዲስ አበባ ከተማ ነዋሪዎች በግፍ በግራዚያኒ በቀል ስሜት የተጨፈጨፉበት ዕለት ነው። ጤና ይስጥልኝ። ሳልሳዊት ባይነሳኝ ነኝ። ይህ አዲስ የዩቲዩብ ገጽ ነው። ሰብስክራይብ በማድረግ ላልደረሳቸው ሼር እና ላይክ በማድረግ እንድታደርሱ በአክብሮት ትጠየቃላችሁ። ዛሬ የካቲት 12 1929ን እናስባለን። 30,000 በግፍ የተጨፈጨፉ ዜጎቻችንንም እናስታውሳለን፣ እንዘክራለን። እንኳን ለሰማዕታት ቀን አደረሳችሁ። ክብር ለሰማዕታቱና ለአርበኞቹ ይሁን። እንደምታስታውሱት ለግራዚያኒ የበቀል ጥም ማብረጃ የዋሉት 30,000 ኢትዮጵያውያኖች ደም የፈሰሰው በዋዛ ብቻ አልነበረም። አሁን ከበቀሉ ጀርባ አርበኞችን ተስፋ ለማስቆረጥ፣ ኢትዮጵያውያኖችን አንገት ለማስደፋት፣ ጸጥ ብሎ እንዲገዙ ለማስቻል ታስቦም የተደረገ ነበረ። 30,000 ዜጎችን በግፍ የጨፈጨፈው ግራዚያኒ በጠመንጃ ባያልቁለት፣ በረሃብ ፈጅቶ ባይጨርሳቸው ባገኘው መሳሪያ ሁሉ ከእንስሳት ክብር ባለፈ እና በወረደ መንገድ ዜጎቻችንን ጨፍጭፏል፣ ገሏል። ሰውነታችንን እንደ ተራ ስጋ መትሯል። አሁን ልክ እንደ ባህር ዛፍ ጉቶ በመጥረቢያ ሳይቀር ፈልጧል። በጭፍጨፋው መካከል አልሞት ያሉትን ዜጎቻችንን በአካፋ አንገታቸውን እየገዘገዘ በመግደሉ ነው አካፋው ሚካኤል ተብሎ የተሰየመው። በነገራችን ላይ ግራዚያኒ እንዳሰበው ሞሶሊኒ እንደወጠነው ኢትዮጵያውያኖች አንገታቸውን ደፍተው በዚህ ጭካኔና እንደ እንስሳ በተገደሉ ዜጎቹ ተሟሮና ከፍቶት እየተንቀጠቀጠ እንዲገዛለት ለማስቻል አልተቻለውም። እንዲያውም በዚያን ጊዜ 25,000 ብቻ ገደማ የደረሰው የተመናመነው የአርበኞች ቁጥር የጣሊያንን ጭራቅነት፣ አስከፊነትና አውሬነት፣ ከሰው በታች የሆኑ ፍጥረት መሆናቸውን የተረዱት ኢትዮጵያውያኖች ሌላው ቀርቶ በራሱ በጣሊያን እጅ የነበሩ ባንዳዎች ሳይቀሩ ከጣሊያን እጅ ሸሽተው አሻፈረን ብለው ፋንነው ወደ አርበኞች ትግል ተቀላቀሉ። በቤቱ ተኝቶ የነበረው ከእንቅልፉ የባነነው፣ አርሶ አደሩ እያረሰ ብቻ መብላቱን ተያይዞት የነበረው ዜጋ ሁሉ የነቀው በዚህ በመጨረሻ በሆነውና በቃኝ ባለለት የጣሊያን ግፍ ነበረ። የዜጎቹን መሞት፣ የከተማዋን በደም መጨቅየት ያስተዋሉት ሁሉ አርበኝነቱን ይሻለናል ብለው አርበኞችን በመቀላቀላቸው ምክንያት 25,000 ገደማ የነበረውና የተመናመነው የአርበኞች ቁጥር ወደ 120,000 ማሻቀቡ ተመዝግቦ ይገኛል። የኤርትራ ተወላጅ የሆኑት ሞገስ አሰግዶምና አብርሃ ደቦጭ በግራዚያኒ ላይ የተወረወረውን ቦምብ ወርዋሪዎች መሆናቸው ይታወቃል። ነገር ግን የዚህን የቦምብ መወርወርና የግራዚያኒን የመግደል ሚሽን ይመሩት የነበሩት እነርሱ አልነበሩ። ሚሽኑን በዋናነት ይመሩት የነበረው ደጃዝማች ለጥይበሉ ገብሬ ናቸው። እንዲያውም ለዚሁ ሚሽን ሲባል ከአሜሪካን ሀገር ድረስ መምጣታቸው ይነገራል። ከሳቸው ጋር አብረው ባሻ ውረድ ሀብተወልድ አብረው ነበሩ። የሸዋው ማለት ነው። ኢኮኖሚክስ ምሩቅ ናቸው በዛን ጊዜ ማለት ነው። እንዲሁም የሀረሩ ስምዖን መጨረሻ ላይ ቦምቡን ከወረወሩ በኋላ እና አብርሃም በታክሲ ጭነዋቸው ወደ ደብረ ሊባኖስ ሲወሰዷቸው ማለት ነው። ቀድሞ የተዘጋጀ ታክሲ ነበር እንደምታስታውሱት። ከዛ በኋላ የጎንደሩ ስብሐት ጥሩነህ ነበረበት። እንዲሁም ደግሞ ዳባ የተባለ አንድ ፋይናንስ የሚያደርጋቸው ወይንም የቦምብ ውርወራ ልምምዱን በገንዘብ ያግዛቸው የነበረ የወለጋ ተወላጅ ነበረ። ስለዚህ ይሄ እንግዲህ ሁለቱ ከኤርትራ ከጠቀስም ከሸዋ፣ ከጎንደር፣ ከሀረር እንዲሁም ደግሞ ከወለጋ ያጣመረ የኢትዮጵያ ፍቅር ወይም ለሀገር መስዋዕትነት የተከፈለ ዋጋ ነበር ማለት ነው እንጂ በሁለቱ ኤርትራውያኖች ብቻ አንዳንዶች እንደውም ለሀሜት እንዲመቻቸው ኢትዮጵያውያኖችን ለማስጨረስ በጣሊያን ሁሉ ተቀጥሮ የመጡ ኤርትራውያኖች ናቸው አብርሃና ሞገስ ብለው እንደ ሀሜትም ያው ሀገርን ለመከፋፈል በሚደረገው ድርጊት ሁሉ እንደዚህ አይነት መርዝ የሚረጩ ሰዎች አሉ። እንግዲህ ይህንን የምናከሽፈው በእንደዚህ አይነት
እውነታ ነው ማለት ነው። ምክንያቱም እውነቱ እሱ ስላልነበር እና አብርሃ ወደ ኢትዮጵያ የመጡት እንደ ማንኛውም ኢትዮጵያዊ ሀገራቸው በኤርትራ ቅኝ ግዛት ስር ነበረች እና ከ4ኛ ክፍል በላይ ትምህርት እንዳይማሩ እቀባ ስለተደረገ እንደ ሌላኛው ኢትዮጵያ ወደ እናት ሀገራቸው መጥተው ትምህርት ለመማር ነበር አመጣጣቸው። ሆኖም ተምረዋል። ደግሞ በዳግማዊ ምኒልክ እና በራስ ተፈሪ መኮንን ትምህርት ቤት ትምህርታቸውን ተምረው ከጨረሱ በኋላ ሁለቱም ስራ ነበራቸው። እንደውም አንዳቸው ጣሊያን ኤምባሲ ውስጥ አስተርጓሚ ነበሩ። ያው ሀገራቸው ላይ ጣሊያን ስለነበረ ጣሊያንኛን አቀላጥፎ መናገር ይችሉ ስለነበር፣ አንዳቸው ደግሞ በጀርመን ትምህርት ቤት ውስጥ መምህር ሆነው ሲያገለግሉ ቆይተዋል። እንግዲህ ከዚህ በኋላ ነው የጣሊያንን ግፍ ስለሚያውቁ ጣሊያን ሀገራቸው ላይ እያደረገ ያለበረውን ስለሚያውቁ ይሄንን ቡድን ተቀላቅሎ የመጨረሻውን አስፈሪውን ወላፈን ለመጋፈጥ የቆረጡት ማለት ነው። እንደምታውቁት ሁሉም ከዚህ ድርጊት በኋላ ተለቅመው ገሚሶቹም ተጠቁመው እና አብርሃም እንደውም በሱዳን ድንበር ማለት የጎንደር ክፍል ላይ ግን ሱዳን ድንበር ጫፍ ላይ ነው በጥቆማ ተገኝተው የተገደሉት። ስምዖንም ቢሆን በጋዝ ነው አርከፍክፎ የገደሉት። እንደውም እዚህ ምን ጴጥሮስ ነው የሚባለው ቤተክርስቲያን ውስጥ ሐውልቱም ራሱ ጽሁፉም መቃብሩም ሁሉ አለ ማለት ነው። እና ሁሉም ተለቅመው ተገድለዋል። ለእናት ሀገራቸው የከፈሉት መስዋዕትነት ነው። ለእናት ሀገር ፍቅር የተከፈለ መስዋዕትነት ነው። እንግዲህ ፈሪው ጣሊያን ፈሪው የግራዚያኒ የወራሪ ቡድን ይህንን 30,000 ህዝብ የፈጀው በዚህ ቂም ተነሳስቶ ቢሆንም አላማው ግን ከመግቢያ እንደነገርኳቸው ኢትዮጵያውያኖችን አንገት ማስደፋት፣ አርበኞችን ተስፋ ማስቆረጥ እና ጸጥ ለጥ ብለው እንዲገዙ ለማድረግ ነበረ። ያው ባክፋየር አድርጓል። አርበኞች ከነበራቸው ቁጥር በላይ እንዲሆኑ እንደነገርኳቸው ከ25,000 ወደ 120 በአንድ ጊዜ ትሪፕል እና ከዛ በላይ አድርጎ አርበኛው እንዲሰበሰብና ለመናቀው ድል እንዲዳርጋቸው መነሻ ነው የሆነው። አዎ እነዛን ንጹሃን ዜጎቻችን በግፍ ተጨፍጭፈዋል። አዎ ግራዚያኒን ለመግደል የተደረገው ሙከራ ከሽፏል። ግን ደግሞ ደማቸው በከንቱና እንደዋዛ ፈሶ አልቀረም። አርበኞቹ ተበቅለውልናል። የሰማዕታት ቀን ተብሎ የምናከብረው እንግዲህ ከአዲስ አበባ አጠቃላይ ነዋሪዎች በወቅቱ እንግዲህ አዲስ አበባ በጣም ጠባብ ነው የነበረችው እና ከ30% የሚልቀውን ቁጥር ይይዛል። የሟቾቹ ቁጥር ማለት ነው። በህይወት የተረፉ ከዛ እንግልት ውስጥ ያመለጡ ሰዎች በአይናቸው ያዩትን ሲነግሩን በምጥ ተይዘው በምጥ ስለሞቱት በረሃብ ስለወደቁት ሰዎች ሁሉ ተጽፏል። እጅግ ዘግናኝና በ19ኛው መቶ ክፍለ ዘመን በዘመናዊቷ ኢትዮጵያ ታሪክ ውስጥ እንደዚህ አይነት ጭቃና ጥቁር ቀን መኖሩ በእውነት የኢትዮጵያውያኖችን ልብ ያደማል። ጣሊያን እንግዲህ ወደ ኢትዮጵያ መጀመሪያም ሲመጣ ያደረገው እንደነገርኳችሁ የአርበኞቹን ልብ ማድከም፣ ምክንያቱም ጣሊያን ኢትዮጵያውያኖቹን ያውቋቸዋል፣ ስነ ልቦናችንን ያውቁታል። ስለዚህ አርበኞቹንም ስለሚያውቋቸው፣ ታጋዮቹን ስለሚያውቋቸው፣ ለሀገር ፍቅር እንዴት እንደሚቆሙ ስለሚያውቋቸው፣ ሁሉንም በአንድ አድርገው መጨረስ እንደማይቻላቸው ስለሚያውቁ የህዝቡን የሚያነቁትን መጀመሪያ እግራቸውን እንደረገጠ እንግዲህ የምስራቅ አፍሪካው ተወካይ ነው እንግዲህ የሞሶሎኒ ማለት ነው ግራዚያኒ እንደምታውቁት እና እግራቸውን እንደረገጠ መጀመሪያ ያደረጉት እስኪ የኢትዮጵያ ምሁራኖችን ሰብስቡልኝ በማለት ምሁራኖቹን ሁሉ ካሰበሰበ በኋላ በእሳት አቃጥሎ ነው የፈጃቸው። ይገርማችሁ። ቀጥሎ ደግሞ ገና እንደገባ ማለት ነው የኢትዮጵያ ሰንደቅ ዓላማን የኢትዮጵያ ሰንደቅ ዓላማን በጣሊያን ባንዲራ ነው የቀየሩት። ቀጥለው ደግሞ በኢትዮጵያውያን ምሁራን የተጻፉና ሀገር በቀል እውቀትን የያዙ የኢትዮጵያን መጽሐፍት በሙሉ ሰብስበው ልክ እንደ ምሁራኑ ነው ያቃጠሉት። ምክንያቱም ለምን የሚጠይቅ ትውልድ እንዳይነሳ፣ ምሁራኖቹ ህዝብን በማንቃት እንዳይተባበሩ ያለመ ድርጊት ነበር። እንዴ የኢጣሊያ ምስራቅ አፍሪካ ብለው እኮ የሀገራችንን ስም ሁሉ ቀይረውት ነበር። ይህ ብቻ አይደለም። የኢትዮጵያ ምልክት የሆኑትን የታሪክ ሐውልቶቿን ሁሉ እየሰባበሩ ወደ ሀገራቸው ጭነው ወስደው አቁመዋል። አንዳንዶች ድንጋይ አይደል ይላሉ። ከድንጋዩ ያነሱ ሰዎች ናቸው እንግዲህ ይህንን የታሪክ ቫሊዩ እና ማንነት መገለጫ የሆነውን እሴት የሆነውን መረዳት የሚሳናቸው ሰዎች ብዬ ነው በግሌ የማምነው። እና
ጣሊያን በኢትዮጵያ ላይ ያደረሰው መከራና ግፍ በቃላት የሚገለጽ አልነበረም። በጣም የሚገርመው ኋላ ወያኔ ከጣሊያንም በላይ አሳምራ ያስቀጠለችውን የመጀመሪያውን በቋንቋ የተከፋፈለ አስተዳደርን የመሰረቱት እነዚሁ ጣሊያኖች ናቸው። እንደምታውቁት ለ6 ነበር አይደል የከፈሉት፣ ሀረር፣ ሶማሌ ሞቃዲሾን ጨምሮ ማለት ነው። ዋና ከተማውን ሞቃዲሾ አድርጎ አማራ በሚል ከፍሎ ዋና ከተማውን ጎንደር አድርጎ ትግራይና ኤርትራን አንድ ላይ አድርጎ ሸዋን አዲስ አበባ አድርጎ ለብቻው አድርጎ ማለት ነው ለ6 ከፋፍሎ ነበር አይደለም። ታይቶ በማይታወቅ ሁኔታ ሀገራችን ላይ በየትኛውም ዓለም የሌለውን የመጀመሪያ የቋንቋ ፌዴራሊዝም ልንለው እንችላለን በቋንቋ አስተዳደር ለማድረግ የከፋፈለው ማለት ነው። ያው ወያኔ እንዲሁም ሀገርም ቀንሳ ኤርትራንም አስገንጥላ ከቅኝ ገዢውና ከወራሪው ጣሊያን በባሰና በከፋ ለ9 ሀገራችንን ቆራርጦ ያው በቋንቋ ላይ የተመሰረተ ፌዴራሊዝም እንዲመጣ ያደረጉትና ከብዙ በጥቂቱ ጣሊያን፣ ግራዚያኒ፣ ሞሶሎኒ ኢትዮጵያውያኖች ላይ ያደረሱት በደልና ግፍ 1929 ዓመተ ምህረት የካቲት 12 አካፋው ሚካኤል ከብዙ በጥቂቱ ይሄንን ይመስላል። ክብር ለሰማዕታቶቻችን፣ ክብር ለአርበኞቻችን። እንኳን አደረሳችሁ ለማለት እወዳለሁ። ጤና ይስጥልኝ።